በትርፍ ጊዜያቸው የሚሰሩ ሰራተኞች የቀጠር ነው። the work is light ስራው ቀላል ነው። በየቀኑ ከ500 እስከ 2000 ብር ኢትዮጵያን ብር ታገኛለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ ከህንድ ሀገር እነዚህ አጭበርባሪ ሌቦች ይህን ሜሴጅ ልከውልኛል። ስልኩ በ91 ብሎ ነው የሚጀምረው 917469 የህንድ ሀገር ስልክ ነው። ላሳያችሁ። ያው ይህን ስልኩን ገና ስጽፉት እዚህ ጋር የአገሩን ያመጣላችኋል። ኢንዲያ ይላል። ከህንድ ሀገር ነው እና ከዚህም ቀደም የዛሬ ዓመት አካባቢ በዋትሳፕ ተሞክሬያለሁና ልክ እንደዛ ነው አሁንም የላኩልኝ። ግን ይሄ በሜሴጅ ቀጥታ ወደ ስልክ ቁጥሬ ነው የላኩት። ስልኬን ከየት እንዳገኙ አላውቅም። እና ሄሎ አይ አም ከስተመር ሰርቪስ ማናጀር አት ኮካ ኮላ ነው የሚለው። ኮካ ኮላ ላይ ከስተመር ማናጀር ነኝ እና ዊ አር ሪክሩቲንግ ፓርት ታይም ኤምፕሎይስ በትርፍ ጊዜያቸው የሚሰሩ ሰራተኞች የቀጠር ነው። the work is light ስራው ቀላል ነው። and the hours are not limited ገደብ የለውም ሰዓቱም መስሪያ ሰዓቱም ይላል። all you need is a smartphone and you can earn 500 to 2000 ኢትዮጵያን ብር ፐር ዴይ ነው የሚለው። በየቀኑ ከ500 እስከ 2000 ብር ኢትዮጵያን ብር ታገኛለህ። after completing the onboarding training አለ። እሱን ከጨረስክ በኋላ you will receive a bonus of 100 ብር for free። ይህን ከጨረስክ በኋላ አካውንት ላይ 100 ብር ይገባልሃል ነው የሚለው። እነሱ የሚሰጡት አካውንት አላቸው ዌብሳይታቸው ላይ ፌክ አካውንት ነው። ከፈለጉ 100 ብር ያደርጉበታል፣ ከፈለጉ 1000 ብር ከዛም በላይ ሚሊዮንም ያደርጉታል። ከነሱ የሚቆርጠው ነገር ምንም የለም። ቁጥሩን ብቻ መቀየር ብቻ ነው አካውንታችን ላይ ማለት ነው። ከዛ እኛ የእውነት ይመስለንና ያንን ብር ለማውጣት ይሄን ያህል ብር በዳሽን ባንክ ወይ በንግድ ባንክ ወይ በምን አስገባ ይሉናል ማለት ነው። እና እንደዛ ነው የሚሉት እንደዛ ነው ፕሮሰሱ። ከፍቼ ላሳያችሁ ሜሴጁን ሁሉንም እንየው። እስከ መጨረሻው እንየው። ሜሴጁ ምን ይላል? መጨረሻ ላይ after completing the onboarding training you'll receive a bonus of 100 ብር for free በነፃ ነው የምታገኘው። if you are interested ከተመቸህ ከወደድከው please click the link to leave me a message። አሁን የዋትስአፕ በዚህ በዋትስአፕ እንገናኝ ነው የሚለኝ። በዋትስአፕ አግኘኝ። ይሄ እንግዲህ የዋትስአፕ ስልክ ቁጥሩ ነው ማለት ነው። በዚህ ስልክ ቁጥር ቴሌ ሰውየው ኢትዮጵያ ውስጥ ነው የሚኖረው። 251 ነው የኢትዮጵያ ስልክ ቁጥር ነው። በዚህ ስልክ ቁጥር ሰውየው መያዝ ይችላል ማለት ነው። እና አሁን እኔ ሪፖርት ስፓም ነው የማደርገው። ሪፖርት ስፓም አደርጋለሁ። ከዛ ብሎክ የምትለዋንም ክሊክ አደርጋለሁ፣ ቼክ አደርጋለሁ። ብሎክ ኤንድ የስ ስላለሁ you will not get any message after you blocked this individual። ከዛ በኋላ ምንም አይነት ሜሴጅ አይመጣላችሁም። ለቴሌ ምልክት ይደርሰዋል ማለት ነው። ለቴሌ ብዙ ሰዎች እንደዚህ ብሎክ ቢያደርጉት ቴሌ ራሱ ተገንዝቦ ይሄንን ሰውዬ ያስቆምልናል ማለት ነው። እና እንደዚህ አይነት ሜሴጅ እንዳይመጣ ያስቆሙልናል። ብዙ ሰው ብሎክ ቢያደርግ በዚህ አይነት መልኩ ስፓም ብሎ ሪፖርት ቢያደርግ ብሎክ ያደርጋል። እና ይሄ ዘዴ የተለመደ ነው። እኛ ኢትዮጵያኖች በቀላሉ ሰውን ምናምን ስለሆን እኛን ሊበሉን ደግሞ እንግዲህ ህንዶችን አገራቸውን ህዝብ በልተው ወደኛ በቀላሉ ሰውን ወደሚያምነው ህዝብ ደግሞ ፊታቸውን አዙረው ያው ህዝቡን ሊበሉ እየሞከሩ ነው። ስለዚህ ተጠንቀቁ። ይሄንን ሜሴጅ ለሌሎችም አሳውቁ። በሜሴጅ መላካቸው ይሄንን በጣም አደገኛ ነው። በሶሻል ሚዲያ ቢሆን በዋትስአፕ እንደስከዛሬው በፌስቡክ በማስታወቂያ ፌስቡክ ማስታወቂያም ይሰራሉ። ፌስቡክ ማስታወቂያ ይሰራሉ። እዛ ላይ ብዙ ሰው ነው የሚያጭበረብሩት። እና አካውንት ክፈቱ ይሉናል። አካውንታችን ላይ የውሸት ብር ይሄን ያህል ብር ገብቶላችኋል አካውንታችሁ ላይ ይሉናል። ዌብሳይታቸው ላይ ነው አካውንቱን የምንከፍተው። ደግሞ ያንን ብር እኛ የእውነት መስሎን ከዛ ይሄንን ብር ለማውጣት ይሄን ያህል ብር ቅድሚያ አስገቡ ይሉናል። ለመመዝገቢያ ለምን ብለው ያሳምኑናል ማለት ነው። እና ሲጀመር አንድ ስራ ለመስራት መመዝገቢያ ምናምን የሚከፈል ነገር የለም። ስራውን ትገባላችሁ፣ ትሰራላችሁ፣ ጉልበታችሁን፣ እውቀታችሁን፣ ሙያችሁን ሰጥታችሁ ጊዜያችሁን ሰጥታችሁ ለዛ ለቀጣሪ ከዛ እሱ ደግሞ ሳንቲሙን ይሰጣል ማለት ነው። እንደዚህ አይነት ነገር ነው እንጂ ቅድሚያ ገንዘብ ከፍለ ለመመዝገቢያ ምናምን የሚባለው ነገር ውሸት ነው። እና ይህን ይመስላል። ከወደዳችሁት ቪዲዮውን ላይክ ማድረግ አትርሱ። ቻው። አሰላሙ አለይኩም ወረህመቱላሂ ወበረካቱ።